የብአዴን አባላት ከህዝብ ጋር የሚደረገውን ውይይት ነቀፉ። ውሳኔ ከተወሰነ በኋላ ህዝብን አወያዩ መባሉ ድርጅቱን ከህዝብ እየነጠለው ነው ብለዋል። በኦሮሚያ የተካሄደውን ንቅናቄ ደግፈዋል የተባሉ ባለሀብት ንብረታቸው ታገደ። በአዲስ አበባ ቤታቸው ይፈርስባቸዋል የተባሉ ነዋሪዎች ማስጠንቀቂያ ሰጡ። ከፍተኛ የነዳጅ እጥረት በአማራና የተለያዩ ከተሞች እየታየ ነው የሚሉት የዕለቱ አበይት ዜና ርዕሳን ይሆናሉ። ጤና ይስጥልን ተመልካቾቻችን፣ አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። ኢህአዴግ ከወሰነ በኋላ ለህዝቡ ውይይት እያለ የሚያቀርብበት መንገድ ድርጅቱን እየጎዳው ነው ሲሉ አባላቱ ተናገሩ። ሰሞኑን በባህር ዳር ከተማ በተካሄደው የብአዴን ኢህአዴግ አባላት ስብሰባ ፓርቲው በጥልቅ ታድሻለሁ ካለ በኋላ እየሰራ ባላቸው ስራዎች ህዝብን ከማማከር ይልቅ በራሱ ወስኖ መፈጸሙን እንዲያቆም በአባላቱ ተጠይቋል። በአብዮታዊና ልማታዊ መስመር ራመዳለሁ የሚለው መንግስት ከህዝብ ጋር የሚሰራውን ስራ ህዝብን በማማከር ማከናወን እንደሚገባው የገለጹት አባላት ብአዴን ኢህአዴግ ለረጅም ጊዜ ከህዝብ ጋር ሲያጋጭ የኖረውን እኔ አውቅልሃለሁ አሰራር አሁንም ደጋግሞ በመስራት ስህተቶችን እየፈጸመ መሆኑን አስረድቷል። አምባገነን መንግስታት ለህዝባቸው ክብር በመስጠት የብዙሃኑን ሀሳብ ከማዳመጥ ይልቅ በራስ ወስኖ ማከናወኑን መቀጠላቸው የተለመደ ክስተት መሆኑን የተናገሩት የብአዴን ፓርቲ አባላት ፓርቲያቸው ህዝባዊነትን የተላበሰ መንግስት አለመሆኑን የሚያሳይ ምልክት በስራው እያሳየ ነው ይላሉ። ብአዴን ኢህአዴግ ለህዝብ እሰራለሁ የሚለውን ክውን ለሚመለከታቸው የህብረተሰቡ አካላት እንኳን በአግባቡ የማስተዋወቅበት ሁኔታ በተደጋጋሚ እየታየ መሆኑን አባላቱ ገልጸዋል። የፓርቲውን አባላት ቅሬታ ያቀረቡት የድርጅቱ አባላት ኢህአዴግ ውሳኔ ከወሰነ በኋላ ለውይይት በሚል ስብሰባ የሚጠራ አባወራን ይመስላል ሲሉ የድርጅታቸውን የዲሞክራሲያዊ ማዕከላዊነት አሰራር ነቅፈዋል። አንድ አምባገነን አባወራ ለቤቱና ገና በዓል እንዴት እናክብር ምናምን ብሎ ሚስቱ ልጆቹና የእህት ልጆች ምናምን አሉ ያማከራል። አንዱ ቅርጫ በግ እንግዛ ይላል፣ አንዱ ዶሮ እንግዛ ይላል፣ አንዱ ዶሮና በግ ይላል፣ አንዱ በእንቁላል እናሳልፈው ይላል። ጠዋት የጀመሩ እስከ ማታ 12 ሰዓት ሲነጋገሩ አሉ። አባወራው መጨረሻ በግም አይገዛ፣ ዶሮም አይገዛ፣ እንቁላልም አይገዛ፣ እኔ ትናንት የቅርጫ ብር ከፍዬ መጥቻለሁ አለ። ወስኖ መጦር የሚያማክራቸው ትናንት የቅርጫ ብር ከፍሎ መጥቶ ሚስቱ ተመሳጨች። ልጆችም እንግዳ የቅርጫ ብር ከፍለ ከመጣ ለምንድን ነው ይሄን ያህል ጠዋት ጀምሮ እስከ ማታ መነጋገር ሲል እንዲሁ ላሳትፋችሁ ብዬ ነው። እናም ለማለት ነው ከልብ ህዝባዊነቱን ይዘን እናሳትፍ፣ ከልብ ሳንወስን መጠን አማክረን ጠይቀን ኢምፓወር አድርገን ህዝቡን እናሳትፈው ለማለት ነው። በተያያዘ ዜና በብአዴን አባላት የተለያዩ ትችቶችን ሲያስተናግዱ የነበሩት የፓርቲው ከፍተኛ አመራሮች አብዮታዊነት የሚጠይቀውን ትልቅ ግብ እንዳላሳኩ በመድረኩ ተሳታፊዎች ተነግሯቸዋል። በትጥቅ ትግል ያስወገዱት የደርግ መንግስት ለህዝቡ አልሰጠም ያሉትን የዲሞክራሲ ረሃብ ለማምጣት የተደቀነባቸውን ፈተና ማለፍ እንዳልቻሉ አባላቱ ለአመራሮች ተናግረዋል። የኢህአዴግ መንግስት በደርግ መንግስት አልተተገበረም ብሎ መሳሪያው ያነሳበትን የዲሞክራሲ እኩልነትና የልማት ጥማት ጥያቄ ሊያሳካ ለመቻሉን በድፍረት የተናገሩት አባል ፓርቲው በሰራቸው ጥቂት ስራዎች በመኩራራት ከህዝቡ ጋር ያለውን ግንኙነት ከማጥበብ ይልቅ እያሰፋው መምጣቱን ተናግረዋል። ገዢው ፓርቲ የአቶ ድንቃ ደያሳን ንብረት አገደ። በኦሮሚያ የሚካሄደውን ተቃውሞ ይደግፋሉ እንዲሁም ለአባገዳዎች ግብዣ አድርገዋል የተባሉትና በአሁኑ ሰዓት ውጪ በስደት የሚገኙት አቶ ድንቃ ደያሳ ሪፍት ቫሊ ዩኒቨርሲቲ ኮሌጃቸውን ጨምሮ ሶደሬ አካባቢ የሚገኘው መዝናኛ ክበባቸውም እንዲታገዱባቸው ተደርጓል። ሶደሬ አካባቢ ያለው መዝናኛ 76 ሚሊዮን ብር የታክስ ዕዳ አለበት በሚል ሰበብ እንዲዘጋ መደረጉንም ምንጮች ገልጸዋል። ሪፍት ቫሊ የዛሬ 17 ዓመት በ1.3 ሚሊዮን ብር ካፒታል በ5 ባለሀብቶች የተቋቋመ ነበር። በኦሮሚያ ከተካሄደው ህዝባዊ ንቅናቄ ጋር በተያያዘ በርካታ ባለሀብቶች ማዕከላዊ ታስረው ይገኛሉ። በአማራ ክልል የነዳጅ እጥረት እየታየ ነው። በአማራ ክልል በተለያዩ ከተሞች በሚገኙ በርካታ የነዳጅ ማደያዎች የቤንዚንና ናፍጣ እጥረት መታየቱን ወኪላችን ዘግቧል።
ወጣ ገባ በሚል ሁኔታ ሲከሰት የቆየው የነዳጅ አቅርቦት ከያዝነው ወር መጀመሪያ አንስቶ ከዕለት ወደ ዕለት እጥረቱ እየተባባሰ መሄዱን አሽከርካሪዎች ለዘጋቢያችን ተናግረዋል። ከአሁን በፊት የነዳጅ እጥረት የሚከሰተው በወሩ መጨረሻ ከታሪፍ ጋር በተያያዘ መልኩ የገቢዎች ሰራተኞች ከማደያ ባለ ንብረቶች ጋር በሚያደርጉት ያልተገባ የጥቅም ትስስር ብቻ እንደነበር የሚገልጹት አሽከርካሪዎች ከዚህ ወር መጀመሪያ አንስቶ በአንዳንድ ማደያዎች የታየው የነዳጅ እጥረት ባልተለመደ መልኩ ቀስ በቀስ እየሰፋ መሄዱ ስጋት እንዳሳደረባቸው ተናግረዋል። በባህር ዳርና አካባቢ ከተሞች አንዳንድ ማደያዎች አገልግሎት መስጠት ካቆሙ ሳምንታት አስቆጥረዋል። በተለይ የባህር ዳር ከተማ አንጋፋ ማደያ የሆኑት የፓፕረስ እና የኖክ ማደያዎች ከ2 ሳምንት በፊት ስራ አቁመዋል። የነዳጅ እጥረቱ በሀገሪቱ እየታየ ካለው የዶላር እጥረት ጋር ሊያያዝ ይችላል በማለት ሾፌሮች አስተያየታቸውን ይሰጣሉ። በአዲስ አበባ ቤታቸው ይፈርስባቸዋል የተባሉት ነዋሪዎች ለመስተዳደሩ ማስጠንቀቂያ ሰጡ። የአዲስ አበባ መስተዳደር በ10 ሺዎች የሚቆጠሩ በወረዳ 9፣ 10፣ 11፣ 12 እና 13 የሚገኙ ቤቶችን ለማፍረስ ማስታወቂያ ካወጣ በኋላ በወረዳ 10 እሁድ ህዝቡ ለስብሰባ የተጠራ ሲሆን በከፍተኛ የቁጣ ስሜት የነበረው ህዝብ እኛ የእናንተን መዋሸት መስማት ሰልችቶናል፣ በቃችሁን፣ ቤታችንን አታፈርሱትም፣ ደጃፋችን ላይ እንሞታለን፣ ሂዱልን በማለት ስብሰባው እንዲበተን ተደርጓል። ህዝቡ መስተዳድሩ እንዲህ አይነት እርምጃ ከመውሰዱ በፊት ቆም ብሎ እንዲያስብ አስጠንቅቋል። በፈረንጆች አዲስ ዓመት ዋዜማ በቱርክ ምሽት ክበብ ውስጥ ለተፈጸመው ጥቃት አይሲስ ኃላፊነቱን ወሰደ። ደረጃ ሀብተወልድ ዝርዝር ይኖረዋል። በኢስታንቡል በሚገኝ የምሽት ክበብ ውስጥ በፈረንጆቹ አዲስ ዓመት ዋዜማ ለተፈጸመውና 39 ሰዎች ለተገደሉበት ጥቃት ራሱን ኢስላማዊ መንግስት ብሎ የሚጠራው አይኤስ ኃላፊነቱን እንደሚወስድ አስታውቋል። አይኤስ በሰጠው መግለጫ ላይ ጥቃቱ የተፈጸመው በጀግና ወታደሩ አማካይነት እንደሆነ ጠቅሷል። ታጣቂው በዘፈቀደ እስከሚተኩስበት ጊዜ ድረስ የአዲስ ዓመትን መግባት ምክንያት በማድረግ በትንሹ 600 ያህል ሰዎች በኢስታንቡል ሬና የምሽት ክበብ ውስጥ እየተዝናኑ ነበር። አይኤስ ይህን ጥቃት የፈጸመው በቅርቡ ቱርክ በጎረቤት ሶሪያ በሚገኙ ተዋጊዎቹ ላይ ለወሰደችው ወታደራዊ ጥቃት አጸፋውን ለመመለስ እንደሆነም አስታውቋል። ቱርክ በሶሪያ እየፈጸመችው ባለችው የአየርና የሞርታር ጥቃት የሙስሊሞችን ደም እያፈሰሰች ነው ሲልም አይኤስ ከሷል። እንደ ቢቢሲ ዘገባ የምሽት ክበቡን ጥቃት ተከትሎ በየሰዓቱ አዳዲስ መረጃዎች እየወጡ ነው። ወደ ሬና ምሽት ክበብ በመዝለቅ እስከ 180 ያህል ጥይቶችን የተኮሰው ታጣቂ የትራፊክ ሰዓት ከመጨናነቁ በፊት በታክሲ በቦታው በመድረስ ከመኪና ዕቃ መጫኛ ላይ መሳሪያውን አውጥቶ ወደ ውስጥ መዝለቁ ተነግሯል። ታጣቂ ወደ ውስጥ ከዘለቀ በኋላ የክበቡን የደህንነት ሰራተኛና የጉዞ ወኪል በመግደል በክበቡ ሲዝናኑ ወደ ነበሩ ሰዎች ላይ በዘፈቀደ ለ7 ደቂቃ ያህል ያለማቋረጥ ተኩሶባቸዋል። ታጣቂው ጥቃቱን ፈጽሞ ከአካባቢው ከመሰወሩ በፊትም ከላይ የለበሰውን ካፖርት አውጥቶ መጣሉን የዓይን እማኞች ተናግረዋል። የቱርክ ፖሊስን በመጥቀስ የአገሪቱ መገናኛ ብዙሃን እንደዘገቡት ጥቃት ፈጻሚው ከኡዝቤኪስታን ወይም ከኪርጊስታን ሳይሆን እንዳልቀረ ተገምቷል። የቱርክ የሀገር ውስጥ ጉዳይ ሚኒስትር ሱሌይማን ሶይሉ እንዳሉት ሰውየውን ለመያዝ የተጠናከረ ክትትል እየተደረገ ነው። ጥቃት ፈጻሚው በቅርቡ በቁጥጥር ስር እንደሚውል እርግጠኛ ነኝ ብለዋል ሚኒስትር ሱሌይማን። የቱርክ ፕሬዝዳንት ሪሴፕ ታይፕ ኤርዶጋን በበኩላቸው እንደ አይኤስ የመሳሰሉ ቡድኖችን አለመረጋጋት ለመፍጠር ሙከራ እያደረጉ ነው በማለት ከሰዋል። ቡድኖቹ የህዝባችንን ሞራል ለመስበርና አገራችንን ለማናጋት እየሞከሩ ነው ያሉት ኤርዶጋን የተገባደደው የፈረንጆች ዓመት ቱርክ ከፍተኛ ደም አፋሳሽ ጥቃትን ያስተናገደችበት ዓመት ሆኖ ነው ያለፈው። ከነዚህ ጥቃቶች መካከል አንዳንዶቹ በኩርዲሽ ሚሊሻዎች የተፈጸሙ ናቸው። ይሁንና ለአሁኑ የኢስታንቡሉ የምሽት ክበብ ጥቃት አይኤስ ኃላፊነቱን ከመውሰዱ አንድ ቀን ቀደም ብሎ የኩርዲስታን ሰራተኞች ፓርቲ በሰጠው መግለጫ በጥቃቱ እጁ እንደሌለበት ከመግለጹም በላይ የንጹሃን ዜጎች ላይ ያነጣጠረ ጥቃት በፍጹም እንደማይተገበር አስታውቋል። እንደ ቱርክ መገናኛ ብዙሃን ዘገባ በአዲስ ዓመት ዋዜማ በሬና የምሽት ክበብ ከተገደሉት 39 ሰዎች መካከል 25ቱ የውጭ ሀገራት ዜጎች ናቸው። ከነዚህም መካከል ከእስራኤል፣ ከሩሲያ፣ ከፈረንሳይ፣ ከቤልጂየም፣ ከህንድ፣ ከሳውዲ አረቢያ፣ ከሊባኖስ፣ ከዮርዳኖስ እና ከቱኒዚያ የተጓዙ ቱሪስቶች ይገኙበታል። ለኢትዮጵያ ሳተላይት ቴሌቪዥንና ራዲዮ ለተጠናቀረው ዘገባ ደረጀ ሀብተወልድ ነኝ። ተመልካቾቻችንና አድማጮቻችን የዕለቱ ዜና ይህንን ይመስል ነበር። ከቀሪ የኢሳት ዝግጅት ጋር መልካም
ቆይታ። አማካይነት እንደሆነ ጠቅሷል። ታጣቂው በዘፈቀደ እስከሚተኩስበት ጊዜ ድረስ የአዲስ ዓመትን መግባት ምክንያት በማድረግ በትንሹ 600 ያህል ሰዎች በኢስታንቡል ሬና የምሽት ክበብ ውስጥ እየተዝናኑ ነበር። አይኤስ ይህን ጥቃት የፈጸመው በቅርቡ ቱርክ በጎረቤት ሶሪያ በሚገኙ ተዋጊዎች ላይ ለወሰደችው ወታደራዊ ጥቃት አጸፋውን ለመመለስ እንደሆነም አስታውቋል። ቱርክ በሶሪያ እየፈጸመችው ባለችው የአየርና የሞርታር ጥቃት የሙስሊሞችን ደም እያፈሰሰች ነው ሲልም አይኤስ ከሷል። እንደ ቢቢሲ ዘገባ የምሽት ክበቡን ጥቃት ተከትሎ በየሰዓቱ አዳዲስ መረጃዎች እየወጡ ነው። ወደ ሬና ምሽት ክበብ በመዝለቅ እስከ 180 ያህል ጥይቶችን የተኮሰው ታጣቂ የትራፊክ ሰዓት ከመጨናነቁ በፊት በታክሲ በቦታው በመድረስ ከመኪና ዕቃ መጫኛ ላይ መሳሪያውን አውጥቶ ወደ ውስጥ መዝለቁ ተነግሯል። ታጣቂ ወደ ውስጥ ከዘለቀ በኋላ የክበቡን የደህንነት ሰራተኛና የጉዞ ወኪል በመግደል በክበቡ ሲዝናኑ ወደ ነበሩ ሰዎች ላይ በዘፈቀደ ለ7 ደቂቃ ያህል ያለማቋረጥ ተኩሶባቸዋል። ታጣቂው ጥቃቱን ፈጽሞ ከአካባቢው ከመሰወሩ በፊትም ከላይ የለበሰውን ካፖርት አውጥቶ መጣሉን የዓይን እማኞች ተናግረዋል። የቱርክ ፖሊስን በመጥቀስ የአገሪቱ መገናኛ ብዙሃን እንደዘገቡት ጥቃት ፈጻሚው ከኡዝቤኪስታን ወይም ከኪርጊስታን ሳይሆን እንዳልቀረ ተገምቷል። የቱርክ የሀገር ውስጥ ጉዳይ ሚኒስትር ሱሌይማን ሶይሉ እንዳሉት ሰውየውን ለመያዝ የተጠናከረ ክትትል እየተደረገ ነው። ጥቃት ፈጻሚው በቅርቡ በቁጥጥር ስር እንደሚውል እርግጠኛ ነኝ ብለዋል ሚኒስትር ሱሌይማን። የቱርክ ፕሬዝዳንት ሪሴፕ ታይፕ ኤርዶጋን በበኩላቸው እንደ አይኤስ የመሳሰሉ ቡድኖችን የብአዴን አባላት ከህዝብ ጋር የሚደረገውን ውይይት ነቀፉ። ውሳኔ ከተወሰነ በኋላ ህዝብን አወያዩ መባሉ ድርጅቱን ከህዝብ እየነጠለው ነው ብለዋል። በኦሮሚያ የተካሄደውን ንቅናቄ ደግፈዋል የተባሉ ባለሀብት ንብረታቸው ታገደ። በአዲስ አበባ ቤታቸው ይፈርስባቸዋል የተባሉ ነዋሪዎች ማስጠንቀቂያ ሰጡ። ከፍተኛ የነዳጅ እጥረት በአማራና የተለያዩ ከተሞች እየታየ ነው የሚሉት የዕለቱ አበይት ዜና ርዕሳን ይሆናሉ። ጤና ይስጥልን ተመልካቾቻችን፣ አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። ኢህአዴግ ከወሰነ በኋላ ለህዝቡ ውይይት እያለ የሚያቀርብበት መንገድ ድርጅቱን እየጎዳው ነው ሲሉ አባላቱ ተናገሩ። ሰሞኑን በባህር ዳር ከተማ በተካሄደው የብአዴን ኢህአዴግ አባላት ስብሰባ ፓርቲው በጥልቅ ታድሻለሁ ካለ በኋላ እየሰራ ባላቸው ስራዎች ህዝብን ከማማከር ይልቅ በራሱ ወስኖ መፈጸሙን እንዲያቆም በአባላቱ ተጠይቋል። በአብዮታዊና ልማታዊ መስመር ራመዳለሁ የሚለው መንግስት ከህዝብ ጋር የሚሰራውን ስራ ህዝብን በማማከር ማከናወን እንደሚገባው የገለጹት አባላት ብአዴን ኢህአዴግ ለረጅም ጊዜ ከህዝብ ጋር ሲያጋጭ የኖረውን እኔ አውቅልሃለሁ አሰራር አሁንም ደጋግሞ በመስራት ስህተቶችን እየፈጸመ መሆኑን አስረድቷል። አምባገነን መንግስታት ለህዝባቸው ክብር በመስጠት የብዙሃኑን ሀሳብ ከማዳመጥ ይልቅ በራስ ወስኖ ማከናወኑን መቀጠላቸው የተለመደ ክስተት መሆኑን የተናገሩት የብአዴን ፓርቲ አባላት ፓርቲያቸው ህዝባዊነትን የተላበሰ መንግስት አለመሆኑን የሚያሳይ ምልክት በስራው እያሳየ ነው ይላሉ። ብአዴን ኢህአዴግ ለህዝብ እሰራለሁ የሚለውን ክውን ለሚመለከታቸው የህብረተሰቡ አካላት እንኳን በአግባቡ የማስተዋወቅበት ሁኔታ በተደጋጋሚ እየታየ መሆኑን አባላቱ ገልጸዋል። የፓርቲውን አባላት ቅሬታ ያቀረቡት የድርጅቱ አባላት ኢህአዴግ ውሳኔ ከወሰነ በኋላ ለውይይት በሚል ስብሰባ የሚጠራ አባወራን ይመስላል ሲሉ የድርጅታቸውን የዲሞክራሲያዊ ማዕከላዊነት አሰራር ነቅፈዋል። አንድ አባገነን አባወራ ለቤቱና ገና በዓል እንዴት እናክብር ምናምን ብሎ ሚስቱ ልጆቹና የእህት ልጆች ምናምን አሉ ያማክራል። አንዱ ቅርጫ እንትን በግ እንግዛ ይላል፣ አንዱ ዶሮ እንግዛ ይላል፣ አንዱ ዶሮና በግ ይላል፣ አንዱ በእንቁላል እናሳልፈው ይላል። ጠዋት የጀመሩ እስከ ማታ 12 ሰዓት ሲነጋገሩ አሉ። አባወራው መጨረሻ በግም አይገዛ፣ ዶሮም አይገዛ፣ እንቁላልም አይገዛ፣ እኔ ትናንት የቅርጫ ብር ከፍዬ መጥቻለሁ ወስኖ መጥቶ ነው የሚያማክራቸው። ትናንት የቅርጫ ብር ከፍሎ መጥቶ ሚስቱ ተመሳጨች። ልጆችም እንግዳ የቅርጫ ብር ከፍለ ከመጣ ለምንድን ነው ይሄን ያህል ጠዋት ጀምሮ እስከ ማታ መነጋገር ሲል እንዲያው ላሳትፋችሁ ብዬ ነው። እና ምን ማለት ነው? ከልብ
በስር መጠን አማክረን ጠይቀን ኤምፓወር አድርገን ህዝቡን እንዳሳተፈው ለማለት ነው። በተያያዘ ዜና በብአዴን አባላት የተለያዩ ትችቶችን ሲያስተናግዱ የነበሩት የፓርቲው ከፍተኛ አመራሮች አቤታዊነት የሚጠይቀውን ትልቅ ግብ እንዳላሳኩ በመድረኩ ተሳታፊዎች ተነግሯቸዋል። በትጥቅ ትግል ያስወገዱት የደርግ መንግስት ለህዝብ ያደርጉት ያልተገባ የጥቅም ትስስር ብቻ እንደነበር የሚገልጹት አሽከርካሪዎች ከዚህ ወር መጀመሪያ አንስቶ በአንዳንድ ማደያዎች የታየው የነዳጅ እጥረት ባልተለመደ መልኩ ቀስ በቀስ እየሰፋ መሄዱ ስጋት እንዳሳደረባቸው ተናግረዋል። በባህር ዳርና አካባቢ ከተሞች አንዳንድ ማደያዎች አገልግሎት መስጠት ካቆሙ ሳምንታት አስቆጥረዋል። በተለይ የባህር ዳር ከተማ አንጋፋ ማደያ የሆኑት የፓፕረስ እና የኖክ ማደያዎች ከ2 ሳምንት በፊት ስራ አቁመዋል። የነዳጅ እጥረቱ በሀገሪቱ እየታየ ካለው የዶላር እጥረት ጋር ሊያያዝ ይችላል በማለት ሾፌሮች አስተያየታቸውን ይሰጣሉ። በአዲስ አበባ ቤታቸው ይፈርስባቸዋል የተባሉት ነዋሪዎች ለመስተዳደሩ ማስጠንቀቂያ ሰጡ። የአዲስ አበባ መስተዳደር በ10 ሺዎች የሚቆጠሩ በወረዳ 9፣ 10፣ 11፣ 12 እና 13 የሚገኙ ቤቶችን ለማፍረስ ማስታወቂያ ካወጣ በኋላ በወረዳ 10 እሁድ ህዝቡ ለስብሰባ የተጠራ ሲሆን በከፍተኛ የቁጣ ስሜት የነበረው ህዝብ እኛ የእናንተን መዋሸት መስማት ሰልችቶናል፣ በቃችሁን፣ ቤታችንን አታፈርሱትም፣ ደጃፋችን ላይ እንሞታለን፣ ሂዱልን በማለት ስብሰባው እንዲበተን ተደርጓል። ህዝቡ መስተዳድሩ እንዲህ አይነት እርምጃ ከመውሰዱ በፊት ቆም ብሎ እንዲያስብ አስጠንቅቋል። በፈረንጆች አዲስ ዓመት ዋዜማ በቱርክ ምሽት ክበብ ውስጥ ለተፈጸመው ጥቃት አይሲስ ኃላፊነቱን ወሰደ። ደረጃ ሀብተወልድ ዝርዝር ይኖረዋል። በኢስታንቡል በሚገኝ የምሽት ክበብ ውስጥ በፈረንጆቹ አዲስ ዓመት ዋዜማ ለተፈጸመውና 39 ሰዎች ለተገደሉበት ጥቃት ራሱን ኢስላማዊ መንግስት ብሎ የሚጠራው አይኤስ ኃላፊነቱን እንደሚወስድ አስታውቋል። አይኤስ በሰጠው መግለጫ ላይ ጥቃቱ የተፈጸመው በጀግና ወታደሩ ህዝቡ አልሰጠም ያሉትን የዲሞክራሲ ረሃብ ለማምጣት የተደቀነባቸውን ፈተና ማለፍ እንዳልቻሉ አባላቱ ለአመራሮቹ ተናግረዋል። የኢህአዴግ መንግስት በደርግ መንግስት አልተተገበረም ብሎ መሳሪያው ያነሳበትን የዲሞክራሲ እኩልነትና የልማት ጥማት ጥያቄ ሊያሳካ ለመቻሉን በድፍረት የተናገሩት አባል ፓርቲው በሰራቸው ጥቂት ስራዎች በመኩራራት ከህዝቡ ጋር ያለውን ግንኙነት ከማጥበብ ይልቅ እያሰፋው መምጣቱን ተናግረዋል። ገዢው ፓርቲ የአቶ ድንቃ ደያሳን ንብረት አገደ። በኦሮሚያ የሚካሄደውን ተቃውሞ ይደግፋሉ እንዲሁም ለአባገዳዎች ግብዣ አድርገዋል የተባሉትና በአሁኑ ሰዓት ውጪ በስደት የሚገኙት አቶ ድንቃ ደያሳ ሪፍት ቫሊ ዩኒቨርሲቲ ኮሌጃቸውን ጨምሮ ሶደሬ አካባቢ የሚገኘው መዝናኛ ክበባቸውም እንዲታገዱባቸው ተደርጓል። ሶደሬ አካባቢ ያለው መዝናኛ 76 ሚሊዮን ብር የታክስ ዕዳ አለበት በሚል ሰበብ እንዲዘጋ መደረጉንም ምንጮች ገልጸዋል። ሪፍት ቫሊ የዛሬ 17 ዓመት በ1.3 ሚሊዮን ብር ካፒታል በ5 ባለሀብቶች የተቋቋመ ነበር። በኦሮሚያ ከተካሄደው ህዝባዊ ንቅናቄ ጋር በተያያዘ በርካታ ባለሀብቶች ማዕከላዊ ታስረው ይገኛሉ። በአማራ ክልል የነዳጅ እጥረት እየታየ ነው። በአማራ ክልል በተለያዩ ከተሞች በሚገኙ በርካታ የነዳጅ ማደያዎች የቤንዚንና ናፍጣ እጥረት መታየቱን ወኪላችን ዘግቧል። ወጣ ገባ በሚል ሁኔታ ሲከሰት የቆየው የነዳጅ አቅርቦት ከያዝነው ወር መጀመሪያ አንስቶ ከዕለት ወደ ዕለት እጥረቱ እየተባባሰ መሄዱን አሽከርካሪዎች ለዘጋቢያችን ተናግረዋል። ከአሁን በፊት የነዳጅ እጥረት የሚከሰተው በወሩ መጨረሻ ከታሪፍ ጋር በተያያዘ መልኩ የገቢዎች ሰራተኞች ከማደያ ባለ ንብረቶች ጋር